ሰላም እንዴት ናችሁ? ሁሉ ሰላም። ዩኒስትሪ ላይ ደርሰናል ማለት ነው። ዛሬ ደግሞ ሊኒየር ኢኩዌሽን ኤንድ ኢንኢኳሊቲስ፣ ይህ ማለት ደግሞ መስመራዊ እኩልነትና ያለ እኩልነት አረፍተ ነገር ምን እንደሆነ እናያለን ማለት ነው። አጠቃላይ ምዕራፉ ስለ ሊኒየር ኢኩዌሽን እና ሊኒየር ኢንኢኳሊቲ ወይም ደግሞ መስመራዊ እኩልነትና ያለ እኩልነት አረፍተ ነገሮችን ያወራል ማለት ነው። በእነሱ ላይ ቴረሞችን እናያለን፣ እንዲሁም ደግሞ የተለያዩ ምሳሌዎችን እንሰራለን ማለት ነው። የመጀመሪያው ፓርታችን ሊኒየር ኢኩዌሽን ይላል፣ ወይም ደግሞ መስመራዊ የእኩልነት አረፍተ ነገር ነው። ፈርስት what that means the meaning of linear equation፣ በመጀመሪያ ላይ ደግሞ ትርጉሙ ምንድነው? how to write linear equation፣ መስመራዊ የእኩልነት አረፍተ ነገርን እንዴት እንጽፋለን? and how to find the solution of linear equation፣ መስመራዊ የእኩልነት አረፍተ ነገር ተሰጥቶን ውጤት እንዴት እንፈልጋለን ወይም ደግሞ የተለዋጭን ዋጋ እንዴት እንፈልጋለን የሚለው እናያለን። ወደ ምንጋችን ስንመጣ if a b and c are rational numbers፣ if እንበልና a b እና c የተባሉ rational numbers ቢኖሩን where a different from 0፣ ከዜሮ ውጭ ሲሆን ማለት ነው። ለምን ዜሮ ከዜሮ ውጭ እንደሚሆን ወይም ደግሞ ዜሮ መሆን እንደማይችል እናያለን። then x plus b equals to c is called linear equation እያለን ያለው እዚህ ጋር a b c የተባሉ ራሽናል ነምበሮች ቢኖሩ፣ ራሽናል ነምበር ከአሁን በፊት አይተናል። ራሽናል ነምበር የምንለው ፍራክሽን ሊሆን ይችላል፣ ቼንጅ ሲደረግ ደሲማል ሊሆን ይችላል፣ ወይም ደግሞ ሆል ነምበር ሊሆን ይችላል ማለት ነው። a different from 0፣ ከዜሮ ውጭ ከሆነ፣ ምክንያቱም እዚህ ጋር ከዜሮ ውጭ መሆን አለበት የሚለው ሊዲንግ ኮኤፊሺየንት ስለሆነ ለቫሪያብሉ መጠኝ ቁጥር ስለሆነ a 0 ከሆነ ቫሪያብል አይኖረን፣ ምክንያቱም 0 ታይምስ ኤኒ ነምበር ዘ ሪዛልት ኢዝ 0፣ ማንኛውም ቁጥር በዜሮ ከተባዛ ውጤቱ 0 ይሆናል። ሶ እዚህ ጋር 0 ከሆነ ደግሞ የምንፈልገው ተለዋጭ ስለማይኖር ማለት ነው። it can be different from 0፣ ከዜሮ ውጭ መሆን አለበት። ከዜሮ ውጭ ከሆነ ኔጌቲቭም ይቻላል፣ ደሲማል ይቻላል፣ ፍራክሽን ይቻላል፣ ብቻ ማንኛውንም ቁጥር መጠቀም እንችላለን። ax plus b equals to c is called linear equation። ይህ ምን ይባላል? መስመራዊ እኩልነት አረፍተ ነገር ይባላል። ማወቅ ያለብን linear equation is an equation that can be connected by using the sign of equal sign። መስመራዊ እኩልነት አረፍተ ነገር ምን ጊዜም በእኩል ይሆናል ምልክት የተያዘ ኢኩዌሽን ይለናል። በእኩል ይሆናል ምልክት ምን የሆነ ነው? የተያዘ ነው። ይሄ ማለት ተርም አለው in the left side በስተግራ በኩልና ራይት ሳይድ ላይ ያለው በምን ይያዛል ማለት ነው? እኩል ይሆናል ምልክት ይያዛል። ከነዚህ ውስጥ ማወቅ ያለብን ተርሞቹ ከግራና ከቀኝ በኩል ያሉ ናቸው። እነዚህ ተርሞች እዚህ ጋር a ኮንስታንት ቁጥር ናት ማለት ተለዋጭ አይደለችም። bም ኮንስታንት ቁጥር ናት፣ cም ኮንስታንት ቁጥር ናት። እዚህ ጋር ግን የተሰጠችን x ምን ትሆናለች? ቫሪያብል ናት። what is variable? አሁን ቫሪያብል ምን እንደሆነ ማወቅ መቻል አለብን። variable means a symbol or a letter that can be used to find unknown number, or it can be represent the unknown value of the equation or the number። ያልታወቀውን ዋጋ የምናገኝበት ወክለን የምናገኝበት ነገር ምን ይባላል? ቫሪያብል ተብሎ ይጠቀሳል። ቫሪያብል ምን ሊሆን ይችላል? ሌተር ሊሆን ይችላል፣ ምልክትም ሊሆን ይችላል። ግን ምን መሆን አይችልም ማለት ነው? ቁጥር ሊሆን አይችልም። ምንም አይነት ቁጥር ሊይዝ አይችልም። ነገር ግን a ከዜሮ ውጭ ስትሆን b እና c ግን ማንኛውንም ቁጥር ሊይዝ ይችላል። ያ ማለት ዜሮም ሊሆን ይችላል፣ ኔጌቲቭም ሊሆን ይችላል፣ ፖዚቲቭም መሆን ይችላል፣ ደሲማልም ፍራክሽንም የፈለግነውን አይነት ቁጥር መጠቀም እንችላለን። in order to say that the equation is linear it can be used one variable። ሊኒየር ወይ መስመራዊ ለማለት አንድ ተለዋጭ ሊይዝ ይገባል። አንድ ተለዋጭ ስናገኘው ሊኒየር እንለዋለን ወይም
መስመራዊ እንለዋለን ማለት ነው። እና እንደ አጠቃላይ ማለት ነው ስናየው how to connect the term ከተባለ if a term can be connected by equal sign ተርማችን ወይም ደግሞ ቁማችን ሊያያዝ የሚችለው በኩል ይሆናል አረፍተ ነገር ከሆነ አሁንም ሊኒየር እንደሆነ ወይም ሊኒየር ኢኩዌሽን መስመራዊ እኩልነት አረፍተ ነገር እንደሆነ ማወቅ አለብን። ሲምቦሏን አይተን ወይም ምልክቷ እኩል ይሆናል ምልክት ካለው ሊኒየር ኢኩዌሽን ይባላል ማለት ነው። it has only one solution እዚህ ጋር ሊኒየር ኢኩዌሽን ሊያስብለው የሚችለው ደግሞ አንድ ነገር አለ። ልክ ሰርተን ስንጨርስ ምንድነው መፍትሄያችን አንድ ብቻ ነው ልናገኝ የምንችለው it can get or it can find only one solution set አንድ ብቻ መልስ ወይም ደግሞ መፍትሄ ነው ልናገኝ የምንችለው። the value of the variables are either whole number, negative number or integer, fraction or decimal እንግዲህ የምናገኘው ቁጥር መልሳችን የተለዋጭን ዋጋ ሊወክልልን የሚችለው ምን ሊሆን ይችላል? ሙሉ ቁጥርም ሊሆን ይችላል። ኢንቲጀር ማለት ኢንቲጀር ስንል እዚህ ጋር ኔጌቲቭም ፖዚቲቭም ይሆናል፣ ዜሮም ሊሆን ይችላል። በሌላ መልኩ ደግሞ መልሳችን በአስርዮሽ ቁጥር ወይም ደግሞ አስርዮሽ የምንለው ደሲማል ነው። ፍራክሽን ሊሆን ይችላል። ፍራክሽን ላይ ስናይ ክፍልፋይ ነው። ማንኛውንም ፍራክሽን ይይዛል። either proper, improper or mixed አሁን እናያለን። ኤግዛምፕል እናያለን። for example first one 12a plus 1.5 equal to 7 this is linear equation አሁን ይሄ መስመራዊ እኩልነት አረፍተ ነገር እንለዋለን። እዚህም ጋር ስንመጣ 3x - 1 equals to -1.5 ይሄም ደግሞ ሊኒየር ኢኩዌሽን ማለት እንችላለን። ሁለቱ መስመራዊ እኩልነት አረፍተ ነገር ናቸው። እዚህ ጋር ስንመጣ 12a plus 1.5 equal to 7 ሲል 12 አለ 1.5 አለ 7 አለ። እዚህ ጋር በተሰጠን ላይ 12 1.5 እና 7 ምን ይባላሉ? ኮንስታንት ነምበር ይባላሉ ወይም ደግሞ ከተለዋዋጭ ውጭ ናቸው። በት a is the variable ይሄ ምንድናት? ተለዋጭ ናት። አሁን እዚህ ጋር ከዚህ መስመራዊ እኩልነት አረፍተ ነገር ሊኒየር መሆኑን የምናውቀው በምን ተይዟል? ኢኳል ሳይን አለው። ይሄንን ሶልቭ እናርግብን አንድ ብቻ መልስ ነው የምናገኘው ማለት ነው። 3x - 1 equals -1.5 ሲል እዚህም ጋር x ምንድናት? ተለዋጭ ናት። 3 -1 እና -1.5 ደግሞ ምንድናቸው? ኮንስታንት ነምበር ናቸው። በዚህ መልኩ ሊኒየር ኢኩዌሽን የምንለው ይሄንን ይመስላል። ሌላ ጊዜ ጥያቄዎችን በመስራት እንገናኛለን። እስከዛ ድረስ ባይ ባይ።